ስቱዲዮ ካሜራ እና ላፕቶፕ ሳይኖራችሁ በስልክ ብቻ ቫይራል ቪዲዮ እንዴት መስራት እንደምትችሉ ላሳያችሁ። ተመሳሳይ ቪዲዮ ነው የምንወስደው። መጀመሪያው አለ ቢፎር እና አፍተር አድርጌ ላሳያችሁ። ይሄን ተመልከቱ። ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር ማግኘት የለም። ሁለተኛውን ቪዲዮ ተመልከቱ። ይሄው ራሱ ቪዲዮ ነው፣ ግን ኢፌክቱን ከተጠቀምን በኋላ ምን ለውጥ። ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር ማግኘት የለም። ስቱዲዮ አሁን ይሄን ሁለተኛውን ቪዲዮ አይታችኋል። ሶስት ነገሮች እናያለን ለዚህ የሚጠቅሙን ማለት ነው። አንደኛ ሃው ቱ ኦቨርሌ የሚለውን አሳያችኋለሁ። ሃው ቱ ዩዝ ግሪን ስክሪን የሚለውን አሳያችኋለሁ። በሶስተኛ ደረጃ ደግሞ ሃው ቱ ዩዝ ስፕሊት ስክሪን ኦን ካፕካት ሞባይል የሚለውን አሳያችኋለሁ። ስለዚህ መጀመሪያ ቪዲዮ ኢምፖርት እናደርግ። ፕላስ አይከን እንደተለመደው ተጭናችሁ አንድ ቪዲዮ አውርዱ። ላይብራሪ ላይ ገባለሁ። ቲክቶክ ላይብራሪ እዚህ ጋር ሰርች ላይ ገብቼ ሄቨን የሚለውን ሰርች አደርጋለሁ። ሄቨን ገነት ማለት ነው። ለኔ የሚመቻችሁን ስታገኙ አንደኛውን ከዚህ ወሰዱ። ስለዚህ እኔ ለምሳሌ ይሄኛውን ቪዲዮ አንደኛውን ቪዲዮ ይሄን ወሰድኩ። ከዛ አድላለሁ። አድብዬ እንደዚህ አስገባው። ይሄ መጀመሪያ ቪዲዮ ነው። ስለዚህ ኦቨርሌ ማለት ምንድነው? እንደተለመደው እንግዲህ አንድ ቪዲዮ ላይ ሌላ ቪዲዮ መጨመር ማለት ነው። ስለዚህ ሁሌ እንደተለመደው እቺን መጨረሻውን ፕሮሞሽን ካፕካት የምትለውን ዲሊት በሉ። ክሊክ አድርጋችሁ ዲሊት በሉ። ከዛ አሁን ደግሞ ሌላ ቪዲዮ ፍለጋ እንሄዳለን። እንዴት ነው ኦቨርሌ ማድረግ የምንችለው ማለት ነው። ስለዚህ እንደዚህ አንድ ቪዲዮ አመጣሁ። ከዛ በኋላ እዚህ ጋር ከታችኛው ባተኖች ላይ ሄዳችሁ እንደዚህ አድርጉና ክሊክ አድርጋችሁ ኦቨርሌ የሚለውን ፈልጉ ማለት ነው። ስለዚህ እዚህ ጋር ይታያችኋል ኦቨርሌ የሚል አለ። ይሄው እዚህ ኦቨርሌን ይሄን ክሊክ አደረግኩ። ኦቨርሌን ክሊክ አድርጌ የምፈልገውን ቪዲዮ ወደዚህ ሁለተኛውን ቪዲዮ አድ ማድረግ አለብኝ ማለት ነው። መጀመሪያ በስልክ የቀረጽኩትን ቪዲዮ ወደዚህ አምጥቼ ኦቨርሌ አድርጋለሁ። አድ ኦቨርሌ እላለሁ። ለምሳሌ ቅድም ስጠቀም የነበርኩትን አንደኛውን ቪዲዮ ባመጣ እዚህ ጋር አለ። ያው እዚህ ይሄን አመጣው። ከዛ ኤችዲ ብላችሁ ኢምፖርት አድርጉ። ኦኬ፣ እንደዚህ ሁለቱም ቪዲዮ አንድ አድርገናል። ስለዚህ አሁን ይሄን ባክግራውንድ የዚህኛውን ባክግራውንድ ሪሙቭ ማድረግ አለብን። ይሄን የምንፈልገውን ፖዚሽን ላይ የምትፈልጉት ፖዚሽን ላይ አስቀምጣችሁ ልክ እዚህ ጋር ግሪን ስክሪን አይደለም። ስለዚህ ሪሙቭ ማድረግ አለብን ይሄኛውን ባክግራውንድ ማለት ነው። ስለዚህ እቺ ልጅ አሁን የምታወራው ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ስለዚህ ይሄ ቪዲዮ አለ። ይሄን ቪዲዮ ባክግራውንዱን ሪሙቭ ማድረግ አለብን ማለት ነው። ስለዚህ ምንድነው የምናደርገው? ቪዲዮ ላይ ክሊክ ካደረግን በኋላ ሪሙቭ ቢጂ የምትል እዚህ ጋር ከታችኛው ባተኖች ላይ ፈልጋችሁ ሪሙቭ ቢጂ የምትለውን አገኙ። ኦኬ፣ ቺን ክሊክ አድርጉ። ከዛ አውቶ ሪሙቫል የሚለውን ተጠቀሙ። አውቶ ሪሙቫል የሚለው በራሱ ጊዜ ባክግራውንዱን ሪሙቭ ያደርግልናል ማለት ነው። ስለዚህ አውቶ ሪሙቫል የሚለውን ይሄን ክሊክ አድርጉ። ልክ እንደዚህ ክሊክ ስታደርጉ አሁን የልጅቷን ባክግራውንድ የነበረውን ያው አፕላይንግ ብሎ ያሳያችኋል። እዚህ ጋር ዋን ፊቸር ይላል። ሶ ባክግራውንዱን አፕላይ አደረጋልን። ልክ እንደዚህ ክሊክ አድርገን ስንወጣ ቅድም የነበረው ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? አያችሁ ለማለት የፈለኩት። ስለዚህ እንደዚህ አድርጎ አሳምሮ አውጥቶናል። ስለዚህ እናንተ የምትፈልጉበት ቦታ ላይ ወይ እዚህ ጋር ጫፍ ላይ ወይም ደግሞ እዚህ ጋር ጫፍ ላይ ባክግራውንዱን ዋናውን እንትን እንዳይጋርድባችሁ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እኔ ለምሳሌ እዚህ ጋር አድርጌ አስቀምጣታለሁ ማለት ነው። ዳር ላይ ዙም እያደረገ በጣም የሚያምር ስቱዲዮ አይነት ነገር መስራት እንችላለን ማለት ነው። እንደዚህ አድርገን ዙም አድርጋችሁ ማስተካከል ትችላላችሁ። በዚህ መልኩ ካስቀመጥኩ በኋላ አሁን ፕሌይ በለው። ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር ማግኘት የለም። በስልካችሁ ቪዲዮ ትቀርጻላችሁ በካሜራ በስልካችሁ ካሜራ። ከዛ በኋላ እንደዚህ አይነት ባክግራውንዶችን ከካፕካት ላይብራሪ ፈልጋችሁ አድ በማድረግ ከዛ ቪዲዮአችሁን ኦቨርሌ በማድረግ እዚህ የሚያምረውን ቪዲዮ መስራት ይችላል ማለት ነው። ሃው ቱ ዩዝ ግሪን ስክሪን የሚለውን ግሪን ስክሪን እንግዲህ እንደሚታወቀው ክሮማኪን በመጠቀም ግሪን ስክሪንን ሪሙቭ በማድረግ ቪዲዮ ላይ ቪዲዮ የምንጨምርበት ማለት ነው። ወይንም ብዙ ኢፌክቶችን የምንጨምርበት ሚንስ ነው ማለት ነው። ሶ እንመለስና አሁን አድ ኦቨርሌ የሚለውን እንንካ። ልክ እዚህ ጋር ቪዲዮ እንደዚህ አድርገን አስገባን። ከዛ በኋላ አድ ኦቨርሌ የሚለውን አግኙ። እዚህ ጋር አድ ኦቨርሌ አለ። አሁን ፕላስ አድ ኦቨርሌ በሉ። ልክ እንደዚህ አድ ኦቨርሌ ካላችሁ በኋላ ግሪን ስክሪን ፈልጉ። ያው ለምሳሌ እኔ ሰብስክራይብ የሚለውን ማስገባት ፈልግ፣ ያው ይሄን ግሪን ስክሪን የሚለውን ክሊክ አደረኩ። አድ አልኩኝ። አድ ብላችሁ እንደዚህ ስታመጡ አሁን ያው እንደዚህ ሙሉ ሆኖብናል። ለዩቲዩብ ከሆነ የምትሰሩት መጀመሪያውን ቪዲዮ 16 አስፔክት ሬሾን 16:9 አድርጉና ኦኬ፣ በዚህ መልኩ ያመጣልናል። ሶ ሁለተኛው ደግሞ ኦቨርሌ ጨምርነው አለ። ስለዚህ ይሄን ኦቨርሌ አስተካክለን ሰብስክራይብ የምትለዋ ብቻ እንድትኖርልን እናደርጋለን ማለት ነው። ልክ እንደዚህ ኦቨርሌውን ሁሌም እኩል አድርገን እንደዚህ እናስቀምጣለን።
ከዛ በኋላ ሁለተኛው ላይ ስክሪኑ ላይ ክሊክ አድርጉና ኦቨርሌ ካደረግነው እዚህ ግሪን ስክሪኑ ላይ እሱን ክሊክ አድርጉና ከዛ ምንድነው የምታደርጉት ሪሙቭ አርጂቢ የምትለዋን የቅድሟን እንፈልጋለን ማለት ነው። ስለዚህ ሪሙቭ ቢጂ የሚለውን ከታችኛው ላይ ይታያችኋል። እቺን ክሊክ አድርጉ። ልክ ክሊክ ስታደርጉ ሶስት አይነት አማራጮችን ያሳያል። አውቶ ሪሙቫል፣ ካስቸም ሪሙቫል እና ክሮማኪ የሚል አለ። ስለዚህ ለግሪን ስክሪን ሁሌ የምንጠቀመው ክሮማኪ የምትለውን መጨረሻዋን ስለሆነ ክሮማኪ የሚለውን ክሊክ አድርጉ። ልክ ክሮማኪ የምትለውን ክሊክ ስታደርጉ ልክ እንደዚህ አይነት ክብ ነገር ያሳያችኋል። ስለዚህ ይሄ ማለት የትኛውን ቀለም ነው ልትሰርዙት የፈለጋችሁት ይላል። ስለዚህ ግሪኑን ነው። እኛ አሁን ቀይ ነው የተመረጠው። ቀይ ደግሞ እንዲኖር ነው የምንፈልገው ሰብስክራይብ የሚል ስለሆነ ስለዚህ አረንጓዴውን መርጦ ልክ እንደዚህ አድርጎ አወጣለን። ስለዚህ ራይት ብለን እንውጣ። አሁን ሰብስክራይብ የምትለውን ብቻ እንደዚህ ያስቀራልን ማለት ነው። ሶ ልክ እንደዚህ ብቻዋን ይሻችኋል። ሰብስክራይብ ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር በእንደዚህ መልኩ ኦቨርሊ ሰብስክራይብ፣ ላይክ፣ ሼር ምናምን አድርጉ የሚሉትን ነገሮችን ቀጥታ እዚህ ጋር መደርደር እንችላለን ማለት ነው። ምንን በመጠቀም ክሮማኪን እና ግሪን ስክሪን ጨምረን ክሮማኪን ተጠቅመን ግሪን ስክሪኑን ሪሙቭ እናደርጋለን። ከዛ በቀላሉ ቪዲዮአችን ላይ አድ ማድረግ እንችላለን። በአግባቡ መጨመር ይችላል። ስለዚህ ሰብስክራይብ ኦር ዩቲዩብ ምናምን አይነት እንትን ያሳየናል። በሶስተኛ ደረጃ ማሳያችሁ ደግሞ how to use split screen on CapCut ሞባይል የሚለውን ላሳያችሁ። ያው ይሄ ቪዲዮ አለ። ከዛ ሌላ ቪዲዮ ደግሞ እንፈልግና ስፕሊት ስክሪን እንዴት ምን እንደምንጠቀም ላሳያችሁ። ከዛ አድ ኦቨርሌ በሉ። አድ ኦቨርሌ ብላችሁ እንደዚህ አድ ኦቨርሌ የምታደርጉትን ቪዲዮ ፈልጉ። የምትፈልጉትን ቪዲዮ ስታገኙ ክሊክ አድርጋችሁ ልክ እንደዚህ መርጣችሁ አድ በሉ። ልክ አሁን ኦቨር አድርገናል። ስለዚህ እኩል ማድረግ እንችላለን። ስለዚህ በዚህ መልኩ አስቀመጥኩ እኩል አድርጌ መጀመሪያ። ከዛ በኋላ ታችኛውን ቪዲዮ ኦቨር ላይ ያደረግነው እንደዚህ ክሊክ አድርጉና ምንድነው የምታደርጉት ከታችኛው ባተኖች ላይ እንደዚህ አድርጋችሁ ከጨረሳችሁ በኋላ ከታችኛው ባተኖች ላይ ሜኑ ላይ ማስክ የሚለውን ፈልጉ። እንደዚህ ስትፈልጉ ማስክ የሚለውን ስነካ እነዚህ አማራጮችን ይሰጠናል። ኦኬ ስለዚህ በየትኛው ደረጃ ስፕሊት ስክሪን ላድርግልህ ብሎ ይጠይቀኛል። ሆሪዞንታሊ ነው። ሆሪዞንታሊ ከሆነ ልክ እንደዚህ አድርጎ ሁለቱንም ያሳየኛል ማለት ነው። ሚረር ካልኩ እንደዚህ አድርጎ ያሳየኛል። ሰርክል ካልኩ በዚህ መልኩ ያሳየኛል። ሬክታንግልም ካላችሁ በዚህ መልኩ ያሳያችኋል። በላቭ ሃርት ካላችሁ ደግሞ በዚህ መልኩ ያሳያችኋል። ስታርስ ካላችሁ በዚህ መልኩ ነው የሚያሳያችሁ። ስለዚህ እኔ ሁለቱም እንዲታይ እኩል ስለምፈልግ ሆሪዞንታል ልበለውና አሁን ስፕሊት ስክሪን አድርጌያለሁ ማለት ነው። ስፕሊት ስክሪን ሁለቱንም ያሳየናል ማለት ነው። ኦኬ አሁን አይታችኋል። ሁለቱም ላይኛውም ይታያችኋል፣ ታችኛውም ይታያችኋል ማለት ነው። ይሄ በጣም አሪፍ ነገር ነው። ሶ ስፕሊት ስክሪን በዚህ መልኩ መጠቀም እንችላለን። ሶስት መሰረታዊ ነገሮችን አሳይቻችኋለሁ። አንደኛው ሃው ቱ ኦቨርሌ፣ ሁለተኛው ሃው ቱ ዩዝ ግሪን ስክሪን እና በሶስተኛ ደረጃ ሃው ቱ ስፕሊት ስክሪን የሚለውን እነዚህ ካፕካት ሞባይል ላይ እነዚህን መጠቀም እንችላለን። ስለዚህ ይሄ ቪዲዮ ከተመቻችሁ ዩቲዩባችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱ እንጠይቃችኋለን።